ቀጥሎ የምነግራችሁን 5 ነገሮች ኖ ማለቴ ህይወቴ ላይ ትልቅ ኢምፓክት ያመጡ ህይወቴን ሞር አክቲቭ በሆነ መንገድ እንድመራ ሞር ፋይናንሻሊ ስቴብል እንደሆን እንዲሁም ደግሞ ይበልጥ ጤነኛ እንደሆን የረዱ ነገሮች ናቸው። እነዚህ ነገሮች ምን ተብለው ይጠራሉ? ዘ 5 ኖስ ተብለው ይጠራሉ። የመጀመሪያው ኖ አልኮል ይባላል ወይም ደግሞ አልኮል አለመጠቀም። ሁለተኛው ደግሞ ኖ ጫት ወይም ደግሞ ጫት አለመጠቀም። ሶስተኛው ኖ ስሞኪንግ ወይም ደግሞ አለማጨስ። አራተኛው ኖ ዴቲንግ ኦፍ ገርልስ ወይም ደግሞ አላስፈላጊ የሆነ ዴቲንግ ማለት ነው። አምስተኛ ደግሞ ኖ ሶሻል ሚዲያ አዲክሽን። እነዚህ ነገሮች ሲታዩ ኦብቪየስ የሆኑ ግልጽ የሆኑ ነገር ግን ህይወት ላይ ትልቅ ኢምፓክት የሚያመጡና ህይወታችንን ወደ ምን አቅጣጫ እንደሚመሩት የሚጠቁሙ ነገሮች ናቸው። ስለዚህ እነዚህን ነገሮች ኖ ማለታችን ለጊዜው ምናልባት ዲፕሬሽን፣ አንዛይቲ ምናምን ሊሰማን ይችላል። ነገር ግን ኖ ማለታችን የረጅም ጊዜ ኢምፓክቱ የበለጠ ራሳችን ላይ እንድናተኩር ጠቃሚ የሆኑ ነገሮች ላይ ትኩረት እንድናደርግ ወሳኝ ነገሮች ናቸው። ስለዚህ እነዚህን ነገሮች ኖ ብንል የተሻለ ላይፍን እንድንመራ ያስችለናል። So apply these 5 no's and change your life.